እንደምታፈቅራት እኮ አውቃለሁ። እኔን የገረመኝ ለምን ፍቅርህን መግለጽ እንዳቃተህ። ፍቅር ያለ ገንዘብ ልክ ያለ ምሰሶ ጎጆ እንደመቀለስ። አንድም ቀን ራሴን አጠፋለሁ ብዬ አስቤ አላውቅም ነበር። እንዲሁም አንድ ታሪክ ልንገርህ። በድሮ ጊዜ ነው አሉ አንበሳና ዝንጀሮ ተፋቅረው ቤተሰብ አይሆንም ይሏቸው። የአንበሳው ቤተሰቦችም እንዴት እኛን የመሰልን የተከበርን የጫካ ንጉሶች ከተራ ዝንጀሮ ጋር ልጋባ ብለህ ክብራችን ዝቅ ታደርገናለህ፣ ተዋርደናለህ ብለው አሻፈረኝ ሲሉ፣ የዝንጀሮዋ ቤተሰቦችን በተመሳሳይ እንዴት እኛን በሄድንበት መግቢያ መውጫ ሳጥተውን ያሰቃዩን ከኖሩት ጠላቶቻችን ጋር እንዴት ብለው አይሆንም ማለት። የቤተሰቦቻቸውን እምቢተኝነት የተረዱ ፍቅረኛሞችም ፍቅር ያጥፋን ብለው አፋሉ። ከዛ ከትንሽ ጊዜ በኋላ ምንም ነገር ስለሌላቸው ሲራቡ ችግር ሲጠናባቸው ለዚህ ሁሉ እኮ ያደረጉኝ አንቺ ቤተሰቦች ናቸው፣ አረ ያንተ ቤተሰቦች አንቺ ነሽ አንተ ነህ እየተባባሉ መጨቃጨቅ ጀመሩ። በአጭር ጊዜ ተጣሉ። አይ ገንዘብ የሌለበት ፍቅር መጨረሻው ስቃይና መከራ ነው። እና ታዲያ እስከመቼ ዝም ብለህ ታያለህ? ዝም የምልበት ጊዜ አብቅቷል። ከዛሬ ጀምሮ ጫካ ወርጄ ሸቀል በመሸቀል አብረን የምንኖርበትን ገንዘብ ካጠራቀሙ በኋላ የፍቅር ጥያቄ አቅርቤላት አብረን እንኖራለን። አብራም አትሄድም። እሄዳለሁ። አትሄድም አልኩህ አይደል? በቃ አትሄድም። እሄዳለሁ አልኩህ ወይ እሄዳለሁ? ቆይ ምን ጎሎብህ ነው የምትሄደው? እዚህ ንገረኝ፣ ምን ጎሎብሃል? እስኪ ንገረኝ፣ ምን የሞላልኝ ነገር አለ? ቆይ እዚህ እየበላን እየጠጣን ነው አይደለ? አዎ ትሰማለህ? እኔ እዚህ ተቀምጬ መቸገር አልፈልግም። የነገ ህይወቴን ማስተካከል እፈልጋለሁ። ገባህ? ይኸውልህ እሄዳለሁ ካልክ ማለት ነው ራሴን ነው የማጠፋው። ሰማኝ አይደል? በዚህ ጋር ዝግዝግ አድርጌ ነው ራሴን የማጠፋው። እንዴ ማስቴ 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 እሺ ተረጋጊ። አምጪ፣ እሱን አምጪ ማስቴ፣ እባክሽን እሱን አምጪ። ቆይ ተረጋጊ። እሺ መጀመሪያ ተረጋጊ። በቃ ልቀቂኝ። እሺ አምጪ፣ ተረጋጊና ቀስ ብለን እናውራ። አይመለከትሽም። ከዚህ በኋላ እንዳትከተልሽ። እሺ አምጪ፣ ልቀቂ ማስቴ፣ አምጪ እባክሽን፣ ልቀቂ። እሺ ልቀቂ እባክሽን፣ ፕሊዝ ተረጋጊ። ልቀቂ ማስቴ፣ አምጪ እባክሽን። ማስቴ ተረጋግተን እናውራ። ቀስ ብለን ማውራት እንችላለን። ምን አድርጊ ነው የምትይኝ? በቃ ልቀቂ። መሄድ ነው የምፈልገው አይደለ? እና እሺ ቆይ መጀመሪያ ተረጋጊ። እሺ ማስቴ አምጪ፣ እሱን አምጪ ማስቴ።
እሄዳለሁ። ልታስቆምኝ እንዳትሞክር። አትሄዳትም አልኩህ አትሄዳትም። ደግሞ ስትሄድ ማለት ነው የሁላችንም ህልም አጨልሞ ነው የምትሄደው። ሄሎ አብርሃም እባክህ ማሰልጥ ተነግረው ተሎ ድረስ እዛ ጫካ ውስጥ ጫካ ውስጥ ናት። እሺ ተሎ ና። አቁሚ! ምን ቀርቶ መጣ? አቁሚ አልኩሽ፣ አቁሚ! አላቆምም። አይመለከትህም። ቆይ ምን ይሆን ብለሽ ነው አንቺ ብትታነቂ? ምን ለኔ አስበህልኝ ነው? አንተ እኮ ከራስህ ውጭ ለማንም አታስብም። ምን ቀርቶ መጣ? ምን ፈልገህ መጣ? በቃ ተወኝ። እኔን ሄደህ ነበር። ምን ልትሰራ መጣ? አንተ እኮ ማለት በጣም ጨካኝ ሰው ነህ። እሺ በቃ ተወኝ አልኩህ አይደል? በቃ ተወኝ። ሄደህ ነበር። ምን ልትሰራ መጣ?